ኃጢአት አይሻገርብሽ እህል አይቀመስብሽ በዚህ ገዳም የተቀበረ አይከሰስም አይወቀስም። እንደምትመለከቱት ሰቋር ዋልድባ ተብሎ የሚጠራው ገዳም በክረምት ይህንን የመሰለ ከፊል ገጽታ አለው። ዋልድባ አርማደጋ ተብሎ በሚጠራው ቦታ ውስጥ 3 ገዳማት አሉ። እነዚህም አብረንታንት ዋልድባ፣ ሰቋር ዋልድባና ዳልሽህ ዋልድባ ይባላሉ። እነዚህ ገዳማት ቁጥራቸው 3 ይሁን እንጂ ፍጹም ልዩነት የሌላቸው በአንድ ዋልድባ የሚጠሩ አንድነታቸው እጅግ በጣም የጠበቀ ነው። የዋልድባ መሬት ስፋቱ ከአንድ ወረዳ በላይ እንደሆነ የሚነገርለት ዙሪያውን በወንዞች የተከበበ እጅግ በጣም አስደናቂ ገዳም ነው። ዋልድባ በኢትዮጵያ ካሉ ገዳማት መካከል የመጀመሪያው ገዳም ሲሆን የተመሰረተውም በ485 ዓመተ ምህረት ነው። ዋልድባን ገዳም የመሰረተው ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑ እጅግ በጣም ያስደንቃል። የቦታው ቃል ኪዳን ኃጢአት አይሻገርብሽ እህል አይቀመስብሽ በዚህ ገዳም የተቀበረ አይከሰስም አይወቀስም የሚል በመሆኑ በዚህ ቃል ኪዳን መሰረት ታዲያ በዋልድባ ገዳማት በቀን ከ4 በላይ አስክሬን ይቀበራል። አንዳንድ ገዳማትና አድባራት ደግሞ የቦታውን አፈር በመውሰድ ባሉበት አካባቢ መቃብሩን ይረጩታል። ታላቁ የዋልድባ ገዳም ሲነሳ አባታችን አቡነ ሳሙኤል ዘዋልድባም አብረው ይነሳሉ። ለምን ቢሉ አባታችን አቡነ ሳሙኤል ዘዋልድባ የዋልድባን መሬት በእጃቸው መዳፍ ከፍ አድርገው አስባርከውታልና። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ወገኖቼ፣ በኢትዮጵያም ያላችሁ በስደትም ያላችሁ ይህን ታላቅ ቦታ ለመርገጥ እግዚአብሔር ይፍቀድላችሁ። በኢትዮጵያ የመጀመሪያ የሆነው የታላቁ ዋልድባ ገዳም አባቶቻችን የሚመገቡት ቋርፍ ምንድን ነው? ታላቁ ዋልድባ ገዳም በ485 ዓመተ ምህረት ከተመሰረተ ጀምሮ አባታችን አቡነ ዘጰራቅሊጦስ አበምኔት እስከሆኑበት እስከ 16ኛው መቶ ክፍለ ዘመን ድረስ እነዚህ 3 የእጽዋት ስሮች ለምግብነት ያገለግሉ ነበር። እነሱም ገመሎ፣ ሳዳ፣ ጣብሌ ይባላሉ። የእነዚህ እጽዋት ስራቸው ተቆፍሮ ይሰበሰባል። የሳዳና የገመሎ ስር እንደ ድንች ዕለቱን ተቀቅሎ ይበላል። ጣብሌ የሚባለው ስር ግን እጅግ በጣም መራራ በመሆኑ በመጀመሪያ በውሃ ይቀቀላል። ከበሰለ በኋላ ስሩ ረጅም የሆነ ብዙ ፀጉር የሚመስል ነገር ስላለበት እንዲላጥ ይደረጋል። ከተላጠ በኋላ በፀሐይ ይደርቃል። ከዚህ በኋላ እንደ እንቅብ ሆኖ ከሽመል በተሰራ ቅርጫት ላይ ይሞላና ከፈሳሽ ውሃ ወይም ደግሞ ከትላልቅ ወንዞች ውስጥ 7 ቀን ተነክሮ ይቆያል። ድጋሚ በፀሐይ ይደርቃል። ከደረቀ በኋላ በንጽህና እንዲቀመጥ ይደረጋል። አባቶቻችን ለምግብነት ሲፈልጉት ከሸክላ በተሰራ ምቾት ወይም ደግሞ በብረት ድስት ድጋሚ ይቀቀላል። እጅግ በጣም መራራ ከመሆኑ የተነሳ 3 እጅ ውሃ 1 እጅ ጣብሌ ተደርጎ እጅግ በጣም በደንብ ከበሰለ በኋላ በጭልፋ እየተጨለፈ ይህ መራራ የሆነው ምግብ ለመነኮሳቱ እኩል ይታደላል። ይህ የዛፍ ስር የሚቆፈረው የጥንት አባቶቻችን ባዘዙት መሰረት ከመስከረም 30 እስከ ጥቅምት 11 ቀን ብቻ ነው። እነዚህ ገዳማውያን አባቶቻችን ዓለምን ንቀው መራራ የሆነውን ስር እየተመገቡ ሰውነታቸው እንደ እንጨት እስከሚደርቅ ድረስ ስለ ኢትዮጵያ ሀገራችን፣ ስለ ዓለም ሰላም ዘወትር ወደ እግዚአብሔር ይጸልያሉ። የእነዚህ ደጋጋ አባቶቻችን በረከታቸው ይደርብን። በቀጣይ ክፍል ከ16ኛው መቶ ክፍለ ዘመን ጀምሮ እስከ ዛሬ ድረስ የሙዝ ተክል እንዴት ተፈቀደ፣ አሰራሩስ ምን ይመስላል የሚለውን ይዤላችሁ ቀርባለሁ። ወንድማችሁ ልጃችሁ ዲያቆን አዱኛው ነኝ። ፎሎው፣ ላይክ፣ ሼር እያደረጋችሁ ለሁሉም ኦርቶዶክሳውያን አድርሱ። መልካሙን ሁሉ ተመኘው። ደህና ሁኑልኝ።